ምንም ነገር ሳትሰሩ ደክሟችሁ ያውቃል? ምንም ነገር ለማድረግስ ተነሳሽነታችሁን አጥታችሁ ታውቃላችሁ? ተኝታችሁ ስትነሱ መበርታት ሲገባችሁ ተዳክማችኋል? አንዳንድ ሰዎች ከእናንተ ጋር ሲሆኑ ኃይል ይሰጧችኋል፣ ተስፋን ይሰጧችኋል፣ ወደፊት እንድትሄዱ ያነሳሷችኋል። ሌሎች ግን ባላስተዋላችሁት ሁኔታ የአእምሯችሁን ሰላም፣ ጉልበትና ትኩረት ሊወስዱ ይችላሉ። እነዚህ ኃይል መጣጭ የሆኑ ሰዎች ደስታችሁን የሚነጥቁ፣ ስኬታማ እንዳትሆኑ መሰናክሎችን የሚፈጥሩና ጉልበትና ትኩረታችሁን የሚነጥቁ ናቸው። ብዙ ጊዜ ኃይል መጣጭ ሰዎች የሚለውን ስንሰማ ወዲያውኑ ከርኩሳን መናፍስት ወይም ከመንፈሳዊ ጥቃት ጋር እናያይዘዋለን። ነገር ግን አሁን በዚህ ቪዲዮ የምንመለከታቸው 6 ሰዎች ከመንፈሳዊ ጥቃት ባልተናነሰ የሚጎዱ፣ አንዳንዴም በልጠው ሊገኙ የሚችሉ ናቸው። ታዲያ በዚህ ቪዲዮ እነማን እንደሆኑ፣ እንዴት እንደምናውቃቸውና የእኛን የአእምሮ ሰላም ለመጠበቅ ምን ማድረግ እንዳለብን እናያለን። ምክንያቱም ሁሉም ሰው በህይወታችሁ ውስጥ ቦታ ሊኖረው አይገባም። አንዳንድ ግንኙነቶች ሊገነቧችሁ ይችላሉ፣ ሌሎች ግን ሳታውቁት ሊያፈርሷችሁ ይችላሉ። እነዚህ ኃይል መጣጭ የሚባሉት ሰዎች የትኞቹ ናቸው? እስኪ በጥልቀት እንያቸው። አንደኛ፣ ሁልጊዜ ቅሬታ የሚያቀርቡ ሰዎች። በህይወት ውስጥ አንዳንድ ሰዎች ሁልጊዜ ስለሚጎድላቸው ነገር፣ ስለሚያስቸግራቸው ሁኔታና ስለ ሌሎች ሰዎች ስህተት ብቻ ሲያወሩ እናያቸዋለን። ምንም ነገር ቢሻሻል አዲስ ችግር ለማግኘት ይፈልጋሉ። ለምሳሌ ጥሩ ስራ ቢያገኙ ደሞዙ ትንሽ ነው፣ ጥሩ ቤት ቢኖራቸው ቦታው አይመችም፣ ሰዎች ቢረዷቸው ማንም ለኔ አይጨነቅም ሊሉ ይችላሉ። ችግርን ከመፍታት ይልቅ ስለ ችግሩ ማውራትን ይመርጣሉ። እነዚህ ሰዎች ኃይል መጣጭ የሚባሉበት ዋናው ምክንያት የሚያወሩት ነገር በአእምሯችን ላይ ተጽዕኖ ስለሚያሳድር ነው። ሁልጊዜ የምንሰማው አሉታዊ ንግግር ቀስ በቀስ የኛን አስተሳሰብ ሊቀየር ይችላል። እኛም የሌለንን ችግር እንድናይ፣ ተስፋችንን እንድናጣና በህይወታችን ያሉ ጥሩ ነገሮችን እንዳናደንቅ ሊያደርጉን ይችላሉ። ነገር ግን ቅሬታ የሚያቀርብ ሰው ሁሉ መጥፎ ሰው ነው ማለት ግን በጭራሽ አይደለም። ሰዎች አንዳንዴ ችግራቸውን ለማጋራት ይፈልጋሉ። ልዩነቱ ችግር ሲኖር መፍትሄ ለመፈለግ የሚሞክር ሰውና ሁልጊዜ በችግር ውስጥ መኖርን የሚመርጥ ሰው መካከል ነው። ከእንደዚህ ያሉ ሰዎች ጋር ስንኖር የምንማረው ነገር ድንበር ማስቀመጥን ነው። ችግራቸውን ማዳመጥ እንችላለን፣ መርዳትም እንችላለን። ነገር ግን የእነርሱን አሉታዊ አስተሳሰብ ወደ ራሳችን ህይወት እንዳንወስድ ግን መጠንቀቅ አለብን። ምክንያቱም የሌላ ሰው ቅሬታ የእሱ ችግር ሊሆን ይችላል። ነገር ግን የእናንተን ሰላም እስኪወስድ ድረስ መፍቀድ የእናንተ ምርጫ ነው የሚሆነው። ሁለተኛ፣ ሁልጊዜ ራሳቸውን ተጎጂ የሚያደርጉ ሰዎች። በህይወታችን ውስጥ ከሚያደክሙን ሰዎች መካከል ሁለተኛው ራሳቸውን ሁልጊዜ እንደተጎዱ የሚያዩ ሰዎች ናቸው። እነዚህ ሰዎች በሚያጋጥማቸው ችግር ሁሉ የራሳቸውን ድርሻ ለመመልከት ይቸገራሉ። ብዙ ጊዜ ምክንያቱን በሰዎች ላይ ይጥላሉ። ለምሳሌ በስራቸው ላይ እድገት ባያገኙ እኔ እድለኛ አይደለሁም፣ ሰዎች እንዳይሳካልኝ እያደረጉኝ ነው ሊሉ ይችላሉ። ነገር ግን ራሳቸውን ማሻሻል እንዳለባቸው ለመመርመር አይፈልጉም። እነዚህ ሰዎች ኃይል መጣጭ የሚሆኑበት ዋናው ምክንያት ሁልጊዜ የሚፈልጉት ማጽናኛ፣ ማረጋገጫና ሰው ችግራቸውን እንዲሸከምላቸው ስለሚሆን ነው። ብዙ ጊዜ ታሪካቸውን ይደጋግሙታል። ምክር ቢሰጣቸው ለመተግበር አይፈልጉም። አይሆንም፣ ለኔ አይሰራም ብሎ ይመልሳሉ። ችግሩን ለመፍታት ሳይሆን ችግሩን ለመናገር ብቻ ነው የሚፈልጉት። ከእንደዚህ ያሉ ሰዎች ጋር ብዙ ጊዜ ስናሳልፍ እኛም በቀስታ ተመሳሳይ አስተሳሰብን ልንይዝ እንችላለን። ራሳችንን እንደ ተጎጂ ማየት እንጀምራለን። በራሳችን አቅም ያለን እምነት ሊቀንስ ይችላል። ነገር ግን ይህ ማለት ችግር ያለበትን ሰው ሁሉ መተው አለብን ወይም መርዳት አይገባም ማለት አይደለም። ልዩነቱ መርዳትና የሌላ ሰውን ሸክም መሸከም ላይ ነው። ጤናማ ግንኙነት ያለው ሰው ችግር አጋጥሞኛል ምን ላድርግ ይላል። የተጎጂ አስተሳሰብ ያለው ሰው ግን ለምን ሁልጊዜ እኔ ብቻ ነኝ ብሎ ይቆያል። ስለዚህ ከእንደዚህ ያሉ ሰዎች ጋር ስንገናኝ ርህራሄ ማሳየትን እንችላለን። ነገር ግን የእነርሱ የተጎጂነት ስሜት የእኛን የህይወት ኃይል እንዲወስድ መፍቀድ የለብንም። ሶስተኛ፣ አሉታዊ አስተሳሰብ ያላቸው ሰዎች። የህይወታችንን ኃይል ሊወስዱ ከሚችሉ ሰዎች መካከል ሶስተኛው ሁልጊዜ አሉታዊ ነገር የሚያዩ ሰዎች ናቸው። እነዚህ ሰዎች በማንኛውም እድል ውስጥ ችግርን ይፈልጋሉ። በማንኛውም ህልም ውስጥ ደግሞ
ሊሳካ አይችልም ብለው ያስባሉ። ለምሳሌ አንድ ሰው አዲስ ስራ ለመጀመር ቢወስን አይሳካም፣ ብዙ ሰዎች ሞክረውት አልሰራላቸውም ሊሉት ይችላሉ። አንድ ሰው ራሱን ለማሻሻል ሲፈልግ እንደዚህ መቀየር አይችልም ብለው ተስፋውን ሊያሳጡት ይችላሉ። እነዚህ ሰዎች ችግርን ከመፍትሄ በላይ ያያሉ። ሁልጊዜ ምን ሊሳሳት ይችላል ብለው ያስባሉ እንጂ እንዴት ይሳካል ብለው አይጠይቁም። አሉታዊ አስተሳሰብ ያለው ሰው ከእናንተ ጋር ብዙ ጊዜ ሲኖር ወይም ብዙ ጊዜውን ሲያሳልፍ የእርሱ አመለካከት ሳታውቁት ወደ እናንተ ሊተላለፍ ይችላል። ምክንያቱም ሰዎች ከሚቀርቧቸው ሰዎች አስተሳሰብና ስሜት ተጽዕኖን ይወስዳሉና ነው። ከእነዚህ ሰዎች ጋር ከተገናኛችሁ በኋላ ያላችሁ ተስፋ እንደቀነሰ ማስተዋል ትችላላችሁ። እናንተ ለመሞከር የነበራችሁ ፍላጎት ሊዳከም፣ ራሳችሁንም መጠራጠር ሊጀምሩ ትችላላችሁ። ለምሳሌ አንድ ሰው የዩቲዩብ ቻናል ለመጀመር ቢያስብ አሉታዊ ሰው ማን ያይልሃል፣ ብዙ ሰው ሞክሮ አልተሳካለትም ሊለው ይችላል። ነገር ግን የሚያበረታታ ሰው ሞክር፣ ተማር፣ በትዕግስት ቀጥል ይለዋል። አሉታዊ የሆነ ሰው ሁሉ መጥፎ ሰው ነው ማለት አይደለም። አንዳንድ ሰዎች በፍርሃት ወይም በቀድሞ ልምድ ወይም ከዚህ በፊት ባልተሳካላቸው ነገር መነሻነት ወይም በእጥረት ምክንያት አሉታዊ ሊሆኑ ይችላሉ። ለኛ የሚጠቅመው ነገር አሉታዊ ሐሳባቸውን ሳንወስድ የራሳችንን አስተሳሰብ መጠበቅ ነው። ምክራቸውን ማዳመጥ እንችላለን። ነገር ግን የሌላ ሰው ፍርሃት የእኛን ህልም እንዲገድብ አንፍቀድ። ምክንያቱም ብዙ ጊዜ የሚያስቆመን የህይወት ችግር ብቻ ሳይሆን በዙሪያችን የምንሰማው አሉታዊ ድምፅ ሊሆን ይችላል። አራተኛ፣ ተጠቃሚ ሰዎች። በህይወታችን ውስጥ ኃይላችንን፣ ጊዜያችንንና ስሜታችንን ሊያሟጥጡ ከሚችሉ ሰዎች መካከል ተጠቃሚ ሰዎች ናቸው። እነዚህ ሰዎች ግንኙነትን እንደ መስጠትና መቀበል ሳይሆን እንደ መጠቀሚያ ይመለከቱታል። እናንተ ልትረዷቸው፣ ልትደግፏቸው ወይም የሚፈልጉትን ልታደርጉላቸው ስትችሉ ብቻ ይቀርቧቸዋል። ነገር ግን እናንተ እርዳታ ስትፈልጉ ወይም ችግር ቢያጋጥሟችሁ ይጠፋሉ። ለምሳሌ አንድ ሰው ገንዘብ ሲፈልግ ብቻ ይደውልላችኋል፣ ሲያገኝ ግን የእናንተን ሁኔታ አይጠይቅም። ወይም አንድ ሰው ችግር ሲኖረው ብቻ ወደ እናንተ ይመጣል፣ የእናንተን ደስታ፣ ስኬት ወይም ህይወት ለመጋራት አይገኝም። ተጠቃሚ ሰዎች አንዳንዴ በቃላት ሊያሳምኗችሁ ይችላሉ። አንተ ብቻ ነህ የምታስብልኝ፣ ከአንተ ውጪ ማንም የለኝም በማለት ስሜታችሁን በመንካት ሁልጊዜ እንድትረዷቸው ሊያደርጓችሁ ይችላሉ። ነገር ግን ጤናማ የሆነ ግንኙነት በአንድ ሰው ጥቅም ላይ ብቻ አይመሰረትም። ሁለቱም ሰዎች መከባበር፣ መደጋገፍና መጠያየቅ አለባቸው። ከተጠቃሚ ሰዎች ጋር መኖር ለምን አድካሚ ይሆናል? ምክንያቱም ሁልጊዜ እናንተ የምትሰጡ ሰዎች ስትሆኑ ስሜታዊ ድካም ይመጣል። ሌላውን ሰው ለመርዳት ብቻ እየኖራችሁ የራሳችሁን ፍላጎት ልትረሱት ትችላላችሁ። እንደዚህ ያሉ ሰዎችን ለመለየት አንድ ጥያቄ ራሳችሁን ጠይቁ። ይህ ሰው እኔን የሚያከብረኝ ለማንነቴ ነው ወይስ ለምሰጠው ነገር ብቻ? መርዳት በጎ ነገር ነው። ሰዎችን መደገፍ የሰውነት ባህሪ ነው። ነገር ግን ሁልጊዜ እናንተ ብቻ የምትሰጡና ሌላው ደግሞ ተቀባይ ከሆነ ያ ግንኙነት ሰላማችሁን ሊያሳጣ ይችላል። ስለዚህ ለሌሎች መልካም ሁኑ፣ ነገር ግን የራሳችሁን ዋጋ አትርሱ። ሰዎችን መርዳት አለባችሁ፣ ግን እራሳችሁን እስክታጡ ድረስ መሆን አይገባም። አምስተኛ፣ ሁልጊዜ የሚያወዳድሩ ሰዎች። በህይወታችን ውስጥ ኃይላችንንና የአእምሮ ሰላማችንን ሊያዳክሙ ከሚችሉ ሰዎች መካከል አምስተኛው ሁልጊዜ የሚያወዳድሩ ሰዎች ናቸው። እነዚህ ሰዎች ህይወትን እንደ ውድድር ይመለከታሉ። የራሳቸውን ስኬት በሌሎች ላይ በመመስረት ይለካሉ። እንዲሁም የሌሎችን ስኬት ለመቀነስ ወይም ለማሳነስ ይሞክራሉ። ለምሳሌ አንድ ሰው አዲስ ቤት ቢገዛ ይሄ እኮ ምንም ማለት አይደለም፣ የከሌን ቤት አይተሃል ሊሉ ይችላሉ። አንድ ሰው በስራው ስኬት ቢያገኝ እሱ በእውነት ችሎታ ስላለው አይደለም፣ እድል ነው በማለት ሊያሳንሱት ይችላሉ። እነዚህ ሰዎች ኃይል መጣጭ የሚሆኑበት ምክንያት በእናንተ ውስጥ የሚኖረውን የራስ እምነት ሊያዳክሙ ስለሚችሉ ነው። በተደጋጋሚ እንደሱ አይደለህም፣ ሌሎች ካንተ ይበልጣሉ የሚል መልእክቶችን ሊሰጧችሁ ይችላሉ። ይህም ራሳችሁን እንድትጠራጠሩ ያደርጋችኋል። አንዳንድ ጊዜ ግን ማወዳደር በግልጽ መልኩ አይታይም። አንድ ሰው የእናንተን ስኬት ሲሰማ ደስ ከመሰኘት ይልቅ
ወዲያውኑ የራሱን ወይም የሌላ ሰውን ሁኔታ ያነሳል። ለምሳሌ በስራዬ የደረጃ እድገት አገኘው ብትሉ ይሄ ምን ያህል ነው ብለህ ነው። የኔ ጓደኛ ከዚህ የበለጠ አግኝቷል ሊላችሁ ይችላል። ይህ የእናንተን ደስታ እንዳትቀበሉ ወይም እንዳታጣጥሙ ያደርጋችኋል። በእውነቱ ግን የሰው ህይወት ከሌላ ሰው ህይወት ጋር ሊነጻጸር በጭራሽ አይገባም። እያንዳንዱ ሰው የራሱ ጉዞ፣ ጊዜና ሁኔታ አለው። የሌላ ሰው ስኬት የእናንተን ዋጋ አይቀንሰውም። ከሚያወዳድሩ ሰዎች ጋር ስንገናኝ መማር ያለብን ነገር የራሳችንን ጉዞ ማክበር ነው። ዛሬ ያለንበትን የራሳችንን ሁኔታ ትላንት ከነበርንበት ጋር ማነጻጸር ይሻላል። ከሌላ ሰው ህይወት ጋር ግን ሁልጊዜ ማነጻጸር ሰላማችንን ያሳጣል። ስለዚህ ስኬትን የሚቀንስ ሰው ሲያጋጥማችሁ የራሳችሁን ዋጋ አትርሱ። አንተ የምትሄደው የራስህን መንገድ ነው። የሌላ ሰው ጉዞ ያንተን መንገድ አይወስነውም። 6ኛ ቁጥጥር ማድረግ የሚፈልጉ ሰዎች። በህይወታችን ውስጥ ኃይላችንን፣ ነፃነታችንን እና የአእምሮ ሰላማችንን ሊያዳክሙ ከሚችሉ ሰዎች መካከል 6ኛው ሁልጊዜ ሌሎችን መቆጣጠር የሚፈልጉ ሰዎች ናቸው። እነዚህ ሰዎች የሌላ ሰውን ህይወት ውሳኔና ምርጫ በራሳቸው መልኩ ለመምራት ይፈልጋሉ። አንተ የራስህ የምትወስነው ነገር እንኳን ለእነርሱ ትክክል ካልመሰለ ለመቀየር ይሞክራሉ። ለምሳሌ የምትለብሰውን ልብስ፣ የምትመርጠውን ስራ፣ የምትወዳቸውን ሰዎች ወይም የምታደርገውን ውሳኔ ሁሉ ለመቆጣጠር ሊሞክሩ ይችላሉ። ብዙ ጊዜ ለአንተ የሚበጀውን እኔ ያውቃለሁ በሚል ምክንያት ያደርጉታል። ነገር ግን በጣም ብዙ ቁጥጥር የሚደረግበት ግንኙነት ሰውን በቀጥታ ራሱን እንዲጠራጠር ሊያደርገው ይችላል። የራሴን ውሳኔ ማድረግ እችላለሁ ወይስ አልችልም? የምመርጠው ነገር ትክክል ነው? ሁልጊዜ መጠራጠር ይጀምራል። አንዳንድ ቁጥጥርን የሚፈልጉ ሰዎች በቀጥታ አያስገድዷቸውም። በስሜት ጫና ሊጠቀሙ ይችላሉ። እኔም ብትወደኝ ኖሮ ይህን ታደርግልኝ ነበር፣ ይህን ካልሰማኸኝማ አታከብረኝም ማለት ነው በማለት ምርጫችሁን ሊገድቡ ይችላሉ። ጤናማ ግንኙነት ግን በመቆጣጠር ላይ አይመሰረትም። ሰዎች መከባበር፣ መተማመንና የራሳቸውን ውሳኔ የማድረግ ነፃነት ሊኖራቸው ይገባል። ከእንደዚህ ያሉ ሰዎች ጋር ስንገናኝ ግን መማር ያለብን አንዱ ትልቁ ዋናው ነገርና ግልጽ መሆን ያለበት ነገር የሆነ ድንበር ማስቀመጥን ነው። ምክር መቀበል ጥሩ ነገር ነው። ነገር ግን የህይወታችንን ዋና ውሳኔ ለሌላ ሰው መስጠት በጭራሽ አይገባም። ምክንያቱም ሌሎችን ማክበር ማለት ራሳችንን መተው አይደለም። ጥሩ ሰው መሆን ማለት ሁሉም ሰው እንዲመራ መፍቀድ ማለትም አይደለም። የራስን ዋጋ፣ ነፃነትና የመወሰን ችሎታን መጠበቅ ነው ዋናው። ምክንያቱም ህይወታችሁን መኖር ያለባችሁ እናንተ ራሳችሁ እንጂ ሌላ ሰው በጭራሽ አይደለም። ውድ ቤተሰቦቼ፣ በህይወታችን ውስጥ የምናገኘው ሰዎች ሁሉ በእኛ ላይ ተመሳሳይ ተጽዕኖ አያሳድሩም። አንዳንዶች ኃይል ይሰጡናል፣ ተስፋችንን ያሳድጉልናል፣ እንድንሻሻልም ያበረታቱናል። ሌሎች ግን ሳናስተውል የአእምሮ ሰላማችንን፣ ጉልበታችንን እና የራሳችንን እምነት ሊያዳክሙት ይችላሉ። ሁልጊዜ የሚማረሩ፣ ራሳቸውን ተጎጂ የሚያደርጉ፣ አሉታዊ አስተሳሰብ የያዙ፣ ከእናንተ ጥቅምን ብቻ የሚፈልጉ እንዲሁም የሚያወዳድሩና ህይወታችሁን ለመቆጣጠር የሚሞክሩ ሰዎችን መለየት የራስን ሰላም ለመጠበቅ አስፈላጊ ነገር ነው። ነገር ግን ይህ ማለት ሰዎችን መጥላት ወይም ሁሉንም ሰው ማራቅ ማለት ግን አይደለም። ዋናው ነገር ድንበር ማስቀመጥ፣ ማንን ወደ ህይወታችን እንደምናስገባ መጠንቀቅና የሌሎች አሉታዊ ነገሮች የእኛን ልብና አእምሮ እንዲቆጣጠር አለመፍቀድ ነው። አስታውሱ፣ ሰዎችን መርዳት በጎ ነገር ነው። ነገር ግን ራሳችሁን እስክታጡ ድረስ መሆን የለበትም። የሌላ ሰው ችግር የእናንተን ሰላም እንዲወስድ አትፍቀዱ። በመጨረሻም የህይወት ኃይል ውድ ነው። ለሚጥሏችሁ፣ ሊሰብሯችሁ ለሚሞክሩ ሰዎች ቦታ ከመስጠት ይልቅ ለሚያበረታቷችሁ፣ ለሚያከብሯችሁና የተሻለ ሰው እንድትሆኑ ለሚያግዟችሁ ሰዎች ቦታ ስጡ። ምክንያቱም በዙሪያችሁ ያሉ ሰዎች ብዙ ጊዜ የምትሆኑትን ሰው ሊወስኑ ይችላሉ። እንግዲህ ውድ ቤተሰቦቼ፣ የዛሬው ቪዲዮ ይህንን ይመስል ነበረ። ቪዲዮውን ከወደዳችሁት ላይክ እና ሼር በማድረግ ለሌሎች እንዲዳረስ አድርጉ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። እስከ መጨረሻው ድረስ ስላዳመጣችሁኝ ከልብ አመሰግናለሁ። በሌላ ቀን በሌላ ቪዲዮ እስክንገናኝ በቸር ቆዩ።